ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው። ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም ነው እንዴ? እኛ እኮ እልል በሉ ሲል ምን ማለት ነው? እልል የምን ድምጽ ነው? የደስታ። ኦኬ። በእንግሊዘኛው ሲቀይሩ ምናሉ በደስታ ድምጽ ጮሁ ይመጣል። መንገድ ላይ የሚሄድክ ይመጣል። ከዛ ኢስ ታንግ ካልተጠነቀቅ ይህ ድምጽ ሌላ ሃይማኖት ውስጥም ስላለ አንደኛ ቆሮንቶስ 14 ማህበሩን ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብለዋል። ማህበሩን መበጥበጥ ግን አይቻልም ነው። ጮክ ብለህ ለመናገር ሁለት ነገር ማሟላት። አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም። ሁለት ወይንም ሶስት። እነዛ ደግሞ የሚናገሩት ምን ከሆኑ ነው? የሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ የሚተረጉም ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን ያን ጊዜ ድምፅ አሰምቶ በልሳኖች መናገር ይቻላል። ከዛ ውጭ ግን ለራሱና ለእግዚአብሔር ይናገር ነው የሚለው። እዛው ማክቶምቶም ነው የሚሻለው። አንድ እሱ ነው። እሱም እንግዲህ ምንድነው? ልሳን ከሆነ ማለት ነው። ልሳን ከሆነ ይቻላል። በተረፈ ታንግ ኤንድ ባብሊንግ አለ። ባብሊንግ እና ታንግ ይለያያል። ታንግ መንፈስ ቅዱስ በሚሰጣቸው ቋንቋዎች፣ በግዕዝ ቋንቋ ልሳኖች፣ በአማርኛ ቋንቋዎች መናገር። ባብሊንግ ግን ሕፃን ልጅ ታውቃላችሁ? ቤት ውስጥ ሕፃን ልጅ በበበበ ዳዳዳዳዳ ኛኛኛኛኛኛ ያወራል፣ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። እና እሱ አይነቱ ለምሳሌ ዝም ብለህ ብትል እሱ ነው ታንክ፣ ልሳን አይደለም፣ ባብሊንግ ይባላል። ልክ የልጁ አይነት ንግግር። ወይ ደግሞ ሁል ጊዜ 5 ፊደል ብቻ የምታወራው ሁል ጊዜ አምናም ከቻምናም ዘንድሮም ብዙ ጊዜ እንደምለው ለቅሶ ቤትም ሰርግም ቤት ያችን 5 ፊደል ብቻ ከሆነ ታንግ ሳይሆን ባብሊንግ ይባላል። ታንግ ሌላ ነው። ታንግ ፊደላት ተዋቅረው ቃላት ተዋቅረው አረፍተ ነገሮች አሉት። ታንግ ወይም ልሳን ቋንቋ ቃላት ስለሆነ፣ ባብሊንግ የሚባለው ግን ያ ቅድም ያልኳችሁ ነው። ልጁ እንደሚለው ቤት ውስጥ ህፃናት ልጆች እንደሚሉት ቸርች ውስጥ ማለት ነው። ምንንግ የለውም፣ የቃላት አደራደር የለውም፣ አይዘመርበትም። ጳውሎስ በልሳኖች እዘምራለሁ ይላል። ለመዝሙር የማይሆን ግን ሁልጊዜ የሆነች 5 ፊደል እሷ እንድትረዝም አጃቢ ታስገባለህ። ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትሆነው። እሷን ማለት መጨረሻዋ ወይ ሳ ነው ወይ ዳ ነው፣ ከሁለት አንዱ ነው። እሷ ባብሊንግ ትባላለች። ሌላም ስም አለው፣ እሱኛው ቤስት ነው ብዬ አስባለሁ። ሪጆይሲንግ ሳውንድ፣ የደስታ ድምፅ ይባላል። ሪጆይሲንግ ሳውንድ ወይም የደስታ ድምፅ። የደስታ ድምፅ በአማርኛም አይወጣም፣ በኦሮምኛም አይወጣም፣ በእንግሊዝኛም አይወጣም። የደስታ ድምፅ ድንገት የሚወጣ ድምፅ ስለሆነ ያ ሲረዝም ለአንዳንድ ወንድሞች ልሳን ይሆናል፣ ግን ልሳን የሚለውን አያሟላ። የደስታ ድምፅ ሪጆይሲንግ ሳውንድ መዝሙር መጽሐፍ ላይ አለ። ለእግዚአብሔር በደስታ ድምፅ ጩሁ የሚለው ምስራቅ አገር ላይ ሲኬድ የደስታ ድምፅ የሚገለጠው ምን ተብሎ መሰለ? ምስራቁ የሴም ህዝብ እልልታን የሚያቀዝብ ምስጉን ነው ይላል መዝሙር 89 ቅንፍ ቁጥር 15። እልልታን የሚያቀዝብ ምስጉን ነው እግዚአብሔር። እልልታን የሚያቅ በፊትም ብርሃን የሚሄድ ህዝብ ምስጉን ነው። ብለስድ
and happy are the people who know the joyful sound እልልታን የሚያቀዝ አሁን እልልታ የሚለውን እንግሊዘኛው joyful sound ወይም rejoicing sound ብሎታል ለምን መጽሐፍ ቅዱስ በተጻፈበት የምስራቅ የሴም ቋንቋ እና ባህል ላይ ተመስርቶ ስለሆነ እልልታ ይታወቃል በምስራቁ ዓለም እልልታ በምስራቁ ዓለም የደስታ ድምጽ ሰው ደስ ሲለው ሴቱም ወንዱም አረቦችም ይላሉ እና ደስ ይላቸው ነው ይው ሃሌሉያ ሃሌሉያ ይሄን በደንብ ያዙልኝ የደስታ ድምጽ አሁን ነጮቹ ሴሜቲክ ህዝብ አይደሉም ካልቸራቸው ውስጥ እልልል ፈረንጅ እልል አይችልም ታውቃላችሁ ሰምቶ ማያውቅ የት ነው ምስራቅ ዓለም ሲመጣ ይቀርጻል በካሜራ ገርሞት ምላሳቸው እንዴት እንደዚህ ያለ ብሎ አስጠግቶ የሚቀርጸው አፋቸው ጋር ነው ራሱ እንዴት እልል ሊሉ ቻሉ አረቦቹ ደግሞ እንደዚህ የመጡ ምናምን ነው በጣም ተደንቀው ነው የሚሉት ስለዚህ ምዕራባውያኑ ይሄን የመጽሐፍ ቅዱስ ክፍል ወደ ሀገራቸው ሲቀይሩት እልል በሉ ወይ እልልታ ቢል አይገባውም ሰው ባህላቸው ውስጥ ያ ከዛ ምንድነው ይሄ እልል የምትሉት አሉ ሲተረጉሙ የደስታ ድምጽ ነው ደስ ሲለን እልል ነው እንደኛ እኮ እልል በሉ ሲል ምን ማለት ነው እልል የምን ድምጽ ነው የደስታ ኦኬ በእንግሊዘኛው ሲቀይሩ ምናሉ በደስታ ድምጽ ጮሁ ለፈረንጆቹ ምን ተባለ በደስታ ድምጽ ጮሁ አሁን እንግዲህ ፈረንጅ ምን ሊጀምር አቤት የደስታ ድምጽ rejoicing sound ምንድነው እንግሊዘኛም አይደለም አማርኛም አይደለም የሆነ ነገር ታች ሲያደርግ ምታወጣው ሚፈነቅል ማናቸውም ፊደል ሊሆን ይችላል ድምጽት ሊሆን ይችላል ጮህት ሊሆን ይችላል እሱን rejoicing sound ሲሆን አንዳንዶች ወንድሞች ልሳን ይሉታል ይመጣል መንገድ ላይ የሚሄድ ይመጣል ከዛ is tongue no ይሄ rejoicing sound ከውስጥ ሲፈነቅል የሆነ ነገር ታች ሲያደርግ ምታወጣው ድምጽ ነው ካልተጠነቀቅ ይሄ ድምጽ ሌላ ሃይማኖት ውስጥም ስላለ እንዳትመሳሰል መጣንቀቅ ነው ልሳን ጀመሩ እንደ እንዳተ በማጠብቁበት ቦታ ላይ ይሄ ድምጽ ይመጣል እና ልሳን ነው ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው የቋንቋ ጸባይ ነው ያለው የቋንቋ ዘይቤ ነው ያለው ይነገርበታል ይዘመርበታል መልእክት ይተላለፍበታል ተርጉሞ ለማህበሩ ይናገር ማለት በዛውስ መልእክት አለው ለጉባኤ የሚመጣ ማለት ነው ግን ሁሉ ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ አሁን ይሄን አጭር ነው ተመሳሳይ ነው አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም ለዚህ ማህበሩን ምንም ሊያንጽ አይችልም አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም ስለዚህ በማህበር ላይ ዝም ይበል ይሄን ያለው ማን ነው ወንድም ዳዊት